እርግጠኛ ነኝ 99%ታችን ይህንን ሚስቴክ እናደርጋለን ኢንተርናሽናል ፍላይ ስናደርግ። አዲስ ለሆናችሁት ጆኒ ፎር ትራቭል ይባላለሁ። ስለ ክሬዲት ካርድ ፖይንት ቲፕስ ኤንድ ትሪክስ ነው ማውራው። አብዛኛዎቻችን ኢንተርናሽናል ፍላይ ስናደርግ ኢንኬስ ፓስፖርታችን ከጠፋብን የፊት ለፊተኛውን ፎቶ ፒክቸር ካለን ሪከቨር ለማድረግ ያስፈልግናል ብለን ስለምናምን ይህንን ፎቶ እናነሳለን። ነገር ግን እኛ ፎቶ ማንሳት የነበረብን የፓስፖርቱ ላስት ፔጅ አላ እዚች በኩል ባርኮድ አለ። ያንን ባርኮድ ነው ማንሳት ያለብን። ከቨሩ ያውን ከቨር ያረኩት እዚህ ጋር ያለው የሆነ ባርኮድ አለ። እሱን ነው ፎቶ ማንሳት ያለብን እና ከተሰረቀብን ወይም ደግሞ ከጠፋብን ፓስፖርታችን እዚህ ጋር ያለው ኢንፎርሜሽን ነው የሚያስፈልገን ማለት ነው። travel.state.gov ላይ ሄደን ሪፖርት ስናደርግ this is what we need እና እኔ ሪኮመንድ ማድረገው የራሳችሁን ፓስፖርት በጥንቃቄ መያዝ እና ምናልባት ከጠፋባችሁ የፊት ለፊቱን ፓስፖርት ፎቶ ማንሳት እና ከጀርባውን በተለይ ይህንን ፔጅ በደንብ ፎቶ ማንሳት፣ ያንን ፎቶም ሃይድ ማድረግ አለብን ማለት ነው። ወይም ደግሞ ወደ ራሳችሁ ኢሜይል ማድረግ ማለት ነው። እና እንደዛ ተዘጋጅታችሁ ከሄዳችሁ ምናልባት ፓስፖርታችሁ ከጠፋባችሁ ወደ ኤምባሲ ሄዳችሁ ስታወጡ በጣም ፕሮሰሱ ኢዚ ይሆንላችኋል ማለት ነው። ስለ ክሬዲት ካርድ ፖይንት ቲፕስ ኤንድ ትሪክስ ማወቅ ከፈለጋችሁ ፎሎውን ሼር አድርጉ።